ጻድቅ ወሰማዕት ሐዋርያዊት መነኮስ እናታችን። በነገራችን ላይ እኔ አሁን ሳይገባኝ ቆሜበት ረግጬው ያለሁት ይሄ ቦታ ይህች ቅድስት ጻድቅ ወሰማዕት ሐዋርያዊት መነኮስ እናታችን እመምዑዝ ቅድስት ፍቅርተ ክርስቶስ የተወለደችበትና ለ40 ዓመት ከሰማዕቱ ባለቤቷ ከዘርዓ ክርስቶስ ጋር በድንግልና የኖረችበት በድንግልና በኖረችበት በዚህ ቦታም ደግሞ ፈዋሽ ጸበል የፈለቀላት ይሄ አስደናቂ ቦታዋ ነው። እጅግ በጣም የሚገርም እጅግ በጣም የሚያስደንቅ ቦታዋ ነው። ቤተክርስቲያኗ ይሄንን ይመስላል። አደራ ጻድቅ ወሰማዕት እመምዑዝ ቅድስት ፍቅርተ ክርስቶስ እንደምታውቁት ታኅሳስ 29 በጌታችን የልደት ቀን የተወለደችው የካቲት 29 ደግሞ የእረፍት በዓሏ ነው። ማለትም ከሁለት ቀን በኋላ የካቲት 29 የእረፍት በዓሏ ነው። ይህንን ቪዲዮ ቀድሜ የሰራሁበት ምክንያት ለሁሉም ሰው እንዲዳረስ ስለሆነ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ አደራ። የምትችሉ በዕለተ ቀኗ ልክ 29 የማትችሉ ደግሞ ቢያንስ አንዳንድ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ልምረው ያላዘጋጀሁትን ወደ ደጅሽ አላስጠጋውም የተባለችው ለ40 ዓመት በድንግልና ከባለቤቷ ከዘርዓ ክርስቶስ ጋር ስትኖር ቅዱስ ሚካኤል እርሷን ቅዱስ ገብርኤል ደግሞ እርሱን ልክ እንደ ቅዱስ ዲሜጥሮስና እንደ ቅድስት ልዕልተ ወይን ክንፋቸውን አልብሰዋቸው ይኖሩ የነበሩ ለ40 ዓመት ከባለቤቷ ጋር ቆማ በጸለየችበት ቦታ ላይም ፈዋሽ ጸበል ፈልቆላት እጅግ በጣም ብዙ ድውያንን እየፈወሰ ተአምራትን የሚሰራላት በአንድ ቀን በስሚዛና በሰንሰል ግድግዳዋን በአይጥ ሐረግ ደግሞ ማገሯን አድርጋ በአንዲት ቀን ቤተ መቅደስን ሰርታ የጨረሰች በአፄ ሱስንዮስ ጊዜ ካቶሊኮችን በማውገዝ ለእምነቷ ጠበቃ የቆመች በዚህም የተነሳ በጣም ብዙ መከራን የተቀበለች በምትገረፍበትም ሰዓት ምድር አላስገረፋትም ብላ እየተገለበጠች ትመታላት የነበረ በመጨረሻም ንጉሡ ማሰቃየት ቢሰለቸው አንገቷን ያሰየፋት አንገቷ ከተሰየፈ ከ2 ሳምንታት በኋላ መድኃኔዓለም ኢየሱስ ክርስቶስ አንገቷን ከሥጋዋ ጋር አዋህዶ ነፍስን ዘርቶ እንደገና ያስነሳት ከ40 ዓመት የድንግልናና የንጽሕና ሕይወት በኋላ ሊቀ መላእክት ቅዱስ ሚካኤል መጥቶ ከአብራካችሁ የሚወጣ የተቀደሰ ደግ ፍሬ አለና ከባለቤትሽ ጋር በግብር ተገናኙ ተብሏል ብሎ ቢነግራት ድንግልናችን እንዴት ይሆናል ይሄ በፍጹም አይሆንም ብላ ለ40 ቀን ሱባኤ ከያዘች በኋላ ፈቃድ እግዚአብሔር መሆኑን ከእናታችን ከቅድስት ድንግል ማርያም ካወቀች በኋላ በአንድ ቀን ጸንሳ በእግዚአብሔር ተአምር በአንድ ቀን የወለደችው ልጅ ደግሞ በሃይማኖት ኩትኩታ ካሳደገችው በኋላ ሊቀ መላእክት ቅዱስ ሚካኤል በ7 ዓመቱ ወስዶ ገነትን ካስጎበኘው በኋላ ወደ ምድር ሊያመጣው ሲል ሊቀ መላእክት ቅዱስ ሚካኤል ሆይ በእናቴና በአባቴ አምላክ ይዤሃለሁ ወደዛች ወደ ረከሰች ምድር አትውሰደኝ ብሎ ቢማጸነው በእግዚአብሔር ፈቃድ ወደ ብሔረ ሕያዋን ወስዶ ከቅዱስ ቂርቆስ ማኅበር ጋር ደምሮ ዳግማዊ ቅዱስ ቂርቆስ ተብሎ የተሰየመላት በእረፍት ቀኗ ማለትም የካቲት 29 ቀንም